ከዛ በምታዩት መልኩ አመጣልኝ ማለት ነው ጓደኞቼ። እዚህ ጋር እንደምታዩት እዚህ ከታች በቀይ ያከበብኩት ክሬት ፔጅ የሚል አለ ማለት ነው። ቀጥታ እሱን ነው ነክተን የምንገባው ማለት ነው። ሰላም ሰላም እንደምን ሰንብታችኋል የጌትነት ሚዲያ ተከታታዮች። ዛሬ ፌስቡክ ፔጅ እንዴት እንከፍታለን የሚለውን በቀላሉ አሳያችኋለሁ ማለት ነው። እናንተ ግን እስከዛው ላይክ እና ሰብስክራይብ ማድረግ አይርሱ ማለት ነው። እንግዲህ ዛሬ ቀጥታ ወደ ጉዳዩ ስገባ ኖርማሊ የምንጠቀመው የፌስቡክ አፕሊኬሽን ነው ማለት ነው። የፌስቡክ አፕሊኬሽን ይኸው እዚህ ጋር እንደምታዩት እዚህ ፌስቡክ ላይት የሚል አለኝ እኔ እሱን ነው የምጠቀመው ማለት ነው። ስለዚህ ቀጥታ እሱን ተጠቅሜ እሄዳለሁ ማለት ነው። እዚህ ጋር የምታዩትን አፕሊኬሽን ማለት ነው። ስለዚህ ፌስቡክ ላይ ቀጥታ እገባለሁ። እንግዲህ ፌስቡክ ላይ እንግዲህ ቀጥታ ወደ ሲሄድ ምንድነው ኖርማሊ እሱን በምን አመጣልኝ በዚህ መልኩ አምጥቶልኛል ማለት ነው። ወደ ፌስቡክ አካውንት ያስገብቶኛል ማለት ነው። አሁን ይሄ ያያችሁት ያላችሁት የፌስቡክ አካውንቴ ነው ማለት ነው ኖርማል። ስለዚህ ይህን የፌስቡክ አካውንቴን አሁን ቀጥታ አሳያችኋለሁ እንዴት እንደማደርግ ማለት ነው። ከዚች ሰርች ባር ትታያችኋለች እዚች ጋር ያለችው ሰርች ባር አለች። ቀጥታ እሷን ነክተን ነው የምንገባ ማለት ነው። ለመክፈት እሱን እንነካለን። እሱን ስንነካ እንግዲህ በዚህ መልኩ ሰርች ባር ላይ በዚህ መልኩ አመጥቶልናል። ስለዚህ ከዚህ ላይ ደግሞ እየፈለጋችሁትን ትጽፋላችሁ ማለት ነው። እዚህ ላይ የፈለጋችሁትን ነው። እኔ ዝም ብዬ እዚህ ጋር ማን ብዬ ልጻፍ? ሀበሻ ብዬ ልጻፍ እዚህ ጋር ሀበሻ ብዬ ስጻፍ እንግዲህ በዚህ መልኩ መጥቶልኛል ማለት ነው። እንደምትመለከቱት በዚህ መልኩ ዝርዝራቸውን አምጥቶልኛል። ስለዚህ ከዚህ ውስጥ አንዱን መርጬ መንካት ማለት ነው። ለምሳሌ ዝም ብዬ እዚህ ላይ ሀበሻ ሪቨሪስ የሚል አለ እሱን ልንካላችሁ ማለት ነው። እሱን ነክቼ ዝም ብዬ ላሳያችሁ እናንተ የፈለጋችሁትን ንኩ ብቻ ፔጁን ማለት ነው። ኖርማሊ እንግዲህ በዚህ መልኩ አምጥቶልኛል ማለት ነው። አሁን የነካሁት እዚህ ጋር አለ። ስለዚህ እዚህ ጋር ያለው ምንድነው የማደርገው ማለት ነው። ነክቼ እገባለሁ እሱ ማለት ነው። እሱን ነክቼ ስገባ እንግዲህ እሱን ነክቼ ስገባ በዚህ መልኩ ያመጣልኛል ማለት ነው። ወደ የፔጅ ውስጥ ከፔጁ እንግዲህ እዚህ በቀኝ በኩል የምትታያችሁ ይቺ በቀይ ያከበብኩባት ክሬት ፔጅ የምትላለች ማለት ነው። እዚህ ጋር ክሬት ፔጅ የምትል ጓደኞቼ እንደምታዩት እዚህ ጋር ክሬት ፔጅ የምትላለች እሷን እነካለን ማለት ነው። ቀጥታ እሷን እንግዲህ ክሬት ፔጅ የሚለውን ነው። እዚህ ጋር ኔክስት የሚል ከታች ምልክት መጥቶልኛል እዚች ጋር ማለት ነው። ስለዚህ ኔክስት የሚለውን እነካለሁ። አሁንም ኔክስት የሚለውን እንዲገሙለት ከዛ በኋላ እዚህ ከታች እንደምትታያችሁ ጌት ስታርትድ የምትላለች ጌት ስታርትድ የምትለዋን የምንነካ ማለት ነው። እኔ ነካዋት። ስለዚህ አሁን ጓደኞቼ በሚገባ እንግዲህ ወደ ፎርም ሙያው አምጥቶናል ማለት ነው። አሁን እንግዲህ ቀጥታ የምናደርገው ምንድነው ፔጅ ኔም ይለናል። ፔጅ ኔም ደግሞ እዚህ ጋር ፔጅ ኔም እዚህ ጋር ማለት ነው ፔጅ ኔም የሚለን። ስለዚህ ፔጅ ኔም እዚህ ጋር ልጻፍለት እኔ በዩቲዩብ ቻናሌ ስም እንግዲህ ጌትነት ልበለት እዚህ ጋር ጌትነት ሚዲያ ልበለው። ጌትነት ሚዲያ ስለው በዚህ መልኩ አመጣልኝ ማለት ነው። ጓደኞቼ እንደምትመለከቱት ጌትነት ሚዲያ ብዬ ጽፌያለሁ። አሁን እንግዲህ ምንድነው የምንነካ እዚች ጋር ያለችውን እዚች ጋር ኔክስት የምትለውን እነካለሁ ማለት ነው። ኔክስት የምትለውን እንግዲህ ስነካ አድ ካታጎሪ ይለኛል። ምንድነው የእናንተ ስለ ምንድነው የሚተላለፍ ይለኛል። ስለ ሙዚቃ ካልኩት ስለ ሙዚቃ ይለኛል። ወይም ደግሞ እናንተ የፈለጋችሁትን ስለ ስራ ከሆነ ለምሳሌ አርት የሚለውን ስነካ አርት ይለኛል። አድ ካታጎሪ ካልኩትም ራሱ ይዘረዝርልኛል። ስለ ቢዝነስ ስለ ጀስት ፎር ፈን የሚል አለ። እነሱን ማስገባት ትችላላችሁ። የፈለጋችሁትን የምትሰሩበትን ልትሰሩበት ያሰባችሁበትን ትነኩለታላችሁ ማለት ነው። ከዛ በኋላ ምንድነው የምናደርገው እዚች ጋር ኔክስት የምትላለች በቀይ ያሰመርኩባት ከታች እሷን ነክተን ኖርማሊ እንገባለን ማለት ነው። ኔክስት ስለዋለሁ እዚህ ጋር አሁን እንግዲህ ወደ ቀጣዩ ይወስደናል ማለት ነው። ወደ ቀጣዩ ወደምንሞላው ፎርም ይወስደናል ማለት ነው። በምትመለከቱት መልኩ እንግዲህ እዚህ ጋር አምጥቶልኛል። እዚህ ጋር ስንደርስ ደግሞ ኢንተር ዌብሳይት ይለኛል። ዌብሳይት ካላችሁ አስገቡለት። ዌብሳይት ከሌላችሁ ተውት። አሁን እኔ ለእናንተ ለማሳየት ዝም ብዬ ሳልሞላልበት ልግባ። ምንም የሚፈጠር ነገር አይኖረውም ማለት ነው። ስለዚህ ከዚች ከታች ያለችውን እዚች ጋር ኔክስት የምትለውን ነው ነክቼ የምገባ። አሁንም እዚህ ጋር ኔክስት ስለዋለሁ ማለት ነው። ኔክስት ስል እንግዲህ በሚገባ ያው እንደምትመለከቱት እንግዲህ ጓደኞቼ በዚህ መልኩ አምጥቶልኛል። ጌትነት ሚዲያ ይላል ማለት ነው። እዚህ ጋር ጌትነት ሚዲያ ብሎ አርት ጀስት ፎር ፈን ይላል ቅድም ላይ ያስገባኋቸውን። ስለዚህ አሁን ምንድነው የምንነካ ቀጥታ
ይኸው እዚህ ጋር ስም የምታዩት ኖርማሊ ቅድም ያስገባውለት አምጥቶኛል። ስለዚህ እቺ ጋር ደን የምትላለች እዚች ጋር ትመስታያችሁ። እዚች ጋር ደን የምትለውን ከታች ሄደን እንነካለን ማለት ነው። እዚች ጋር ሄደን ከታች ነው ምን ደን የሚለውን እንነካለን። ከዛ በኋላ በዚህ መልኩ አሁን እንደምታዩት ምንም እንትን የለውም። ይኸው ፕሮፋይልም የለኝም። ኖርማል ግን በዚህ መልኩ አምጥቶልኛል። አሁን እንዴት ነው ኢንቫይት የምናደርግ? እንዴት ነው ለጓደኞቻችን የምናሳውቃቸው? እንዴት ነው ተከታይ ማብዛት የምንችለው ለምትሉ ሰዎች ደግሞ አሁን ለምሳሌ ሰው ሜሴጅ እንዲጽፍላችሁ ከፈለጋችሁ እዚች ጋር አድ አክሽን በተን የምትለዋለች አድ አክሽን በተን የምትለውን እዚች ጋር ትነኳታላችሁ ማለት ነው። ከዛ ሴንድ ሜሴጅ የሚል አለ። በሜሴጅ ሰው እንዲጽፍላችሁ የምታደርጉበት መንገድ ነው። እዚች ጋር ሴንድ ሜሴጅ ይላል። ስለዚህ ማንም ገብቶ ሜሴጅ እንዲጽፍላችሁ አደረጋችሁ ማለት ነው ኖርማሊ። ከዛ ደግሞ ምንድነው አሁን የምንሰራው እዚች ጋር ጓደኞቼ እዚች ጋር ሴንድ የምትለውን ከሞላን እዚህ ላይ ፖስት የሚል አለ። አሁን ግን እንዴት ጋለሪ መቀየር እንችላለን የሚለውን የማሳያችሁ ማለት ነው። ስለዚህ እዚች ጋር ሄደን እዚች ጋር እሷን እንነካታለን ማለት ነው። ፕሮፋይል ለመቀየር ፕሮፋይል አፕሎድ ፎቶ ምናምን ብላችሁ የራሳችሁን መሙላት ትችላላችሁ። ዝም ብላችሁ እዚህ ጋር የፈለጋችሁትን ታስገቡለታላችሁ ማለት ነው። የፈለጋችሁትን ማስገባት ትችላላችሁ። እኔ ለእናንተ ለማሳየት ይሄንን መረጥኩ ማለት ነው። በሚገባ እንግዲህ በዚህ መልኩ ፎቶን አስቀምጦልኛል ማለት ነው፣ ከቨር ፎቶን። ስለዚህ አሁን ደግሞ እንዴት ነው ኢንቫይት የምናደርግ ለጓደኞቻችን? እንዴት ነው ሼር የምናደርግ? ጓደኞቻችን መጥተው እንዴት ነው ሌሎች ሰዎች የኛን ፔጅ አግኝተው እንግዲህ አድ ሊቀላቀሉት የሚችሉ እንዴት ነው የሚለውን ደግሞ አሳያችኋለሁ ማለት ነው። እዚች ጋር የምትመለከቷት ኢንቫይት ፍሬንድ የምትላለች እዚች ጋር ኢንቫይት ፍሬንድስ የምንለውን ስንነካ እንደዚህ በቀጥታ ስንሄድ ምንድነው የት ነው የሚያስገባን? በዚህ መልኩ አምጥቶልናል ማለት ነው ጓደኞቼ። ለምሳሌ እኔ አሁን 4676 ጓደኞች አሉኝ ፌስቡክ ላይ ማለት ነው። ስለዚህ እነዚህ 4676 የምትለውን ይሄን ሴሌክት የሚለውን ስነካው ቀጥታ ምንድነው ወደ እነዛ ሰዎች ይወስደኛል ማለት ነው። ለምሳሌ ነክቼ ላሳያችሁ። ያው እዚህ እንደምትመለከቱት ይሄ አልነበረም ማለት ነው። ቆይ እንደገና አዲስ ሴሌክት አድርገው። ያው እነዚህ የምትመለከቷቸው እዚች ጋር ያሉት እንትን አልጠቆሩም። አሁን ግን ይሄን ስነካው ተጠቆረልኝ ማለት ነው። ስለዚህ ለሁሉም ይልክልኛል ማለት ነው። እንደምትመለከቱት ለሁሉም መላክ እችላለሁ። ሴሌክት አድርጌዋለሁ ሁሉን ሰው ማለት ነው። ስለዚህ አሁን ቀጥታ ምንድነው እዚች ጋር ሴንድ ኢንቫይት የምትላለች ከታች የምትመለከቷት በታች በኩል ያለች ሴንድ ኢንቫይት የምትለውን ትነኩለታላችሁ ማለት ነው። አሁን እኔ ለጊዜው ልመለስ እና ሌላ ላሳያችሁ። እሱ ነው የምትነኩለት ማለት ነው። ከዛ በኋላ ወደ ገንዘብ ደግሞ እንዴት ነው የሚቀየረው ምናምን ያልኳችሁን ባለፈው ቪዲዮ ላይ አሳይቻችኋለሁ። ስለዚህ አሁን ግን እዚች ጋር ሞር የምትለዋን ነው የምትነኳት ማለት ነው። ወደ ገንዘብ ለማስታወስ ያክል ነው። ባለፈው ቪዲዮ ላይ ሰርቼላችኋለሁ። እሱን ተመልከቱት ወደ ገንዘብ እንዴት እንደሚቀየር። እዚህ ጋር ግን አሁን ምንድነው እዚች ጋር ሞር የምትለዋን ነው የምንነካት ማለት ነው። ሞር የምትለዋትን ከዛ ኢንሳይት ውስጥ ገብታችሁ ታገኙታላችሁ። ይሄን ለበለጠ መረጃ በቀጣይ ባለፈው የለቀኩትን ቪዲዮ ብትመለከቱት የበለጠ ቪዲዮ ግልጽ ይሆንላችኋል። ወደ ገንዘብ እንዴት እንደምትቀይሩት ግልጽ ይሆንላችኋል ብዬ አስባለሁ ማለት ነው። ዛሬ እንግዲህ በዚህ መልኩ ቪዲዮን ይዤ ሰርቼ መጥቼላችኋለሁ ጓደኞቼ። አሁን ከዚህ በኋላ ፌስቡክ ፔጅ ከፍታችሁ ራሳችሁ እንደምትለውጡ እንግዲህ አልጠራጠርም ማለት ነው። ግራ የሚገባችሁ ወይም ደግሞ ያልገባችሁ ነገር ካለ የዩቲዩብ ኮሜንት ላይ አስቀምጡልኝ፣ የምመልስላችሁ ይሆናል። ይህ የጌትነት ሚዲያ ቻናል ነው። ሼር በማድረግ እንግዲህ ከተመቻችሁ ሼር በማድረግ ሌሎች ላይ እንዲደርስልኝ አድርጉ። በቀጣይ ደግሞ በሌሎች ቪዲዮዎች እንገናኛለን። እስከዛው ግን በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረግ እንዳትረሱ ጓደኞቼ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ። አመሰግናለሁ።